አንቺ ከአጠገቤ ከሌለሽ ደስ አይለኝም። እንደ ዕድል ሆኖ አይምሮ የማይሠራ ሳጥን ነው የሚሆነው። ያኔ በልጅነት እናቴን ሳጣ ተድላ ወደ ቤቴ ተመልሶ የሚመጣ አይመስለኝም ነበር። አጋጣሚ ሆኖ አንቺን ካገኘው በኋላ ግን ተመልሶ የመጣልኝን ደስታ እንዳላጣው በጣም ለመጠንቀቅ ስሞክር ለዛሬ ደርሰናል። አንድ ቀን በሕልሜ ግድንግድ ዘንዶ ወገቤ ላይ ተጠመጠመና እኔ ለማምለጥ ስታገል ዘንዶው እኔን ሊገድል ወገቤ ላይ ሲጠመጠም መላ አካላቴ በላብ ርሶ እያለ ነቃው። እንደምንም ዘንዶውን ጣልኩት። ወደ አባቶቼ ጠጋ ብዬ እንዲህ አየው ብዬ ይፍቱልኝ ስላቸው እንደው ነገሩ ገብቷቸው በጸሎት ትጋ ሲሉኝ ይታወቀኝ ነበር። ከዚያ በኋላ ያሳለፍኩት ከዛም በፊት የኖርኩት ሁሉ ለሰው ልጅ የማይገባ ቢሆንም ወደ አባቶችም ጠጋ ብዬ ወዳጆቼንም መስዬ ሁሉን ለፈጣሪ ትቼ ባንቺ ውድ ፍቅር ቀና ብዬ ይሄው ቀናቶች ወራቶች ሆኑ፣ ወራቶች ዓመታት ተባሉ። ፍቅር ሳይጎድልብኝ እንዳሻኝ እንድኖር እንደ ፍቃዱ መልካም የሆነውን ሁሉ እንደ ነገሩ ለማጣጣም ቻልኩ። ለአንድ ቀን አያትሽን ጥየቃ ወጣ ብለሽ ብታድሪ ሌሊቱ አይነጋልኝም። ልክ እንደ ሕፃን ሆናለሁ። እናቱ ገበያ የሄደችበት ሕፃንና እናቱ የሞተችበት ሕፃን እኩል ያለቅሳሉ እንዲሉ አቅፌሽ ባላድር ይቀፈኛል፣ ያመኛል፣ ደስ አይለኝም። ፍቅር ያለው አይታበይምና ባንቺ ኮራለሁ እንጂ አልጠራጠርም። እምነቴን የሚፈታተን ችግር ቢገጥመኝ ምንም ይሁን እንድጸና አንድዬ እርዳኝ ብዬ ለምናለሁ። ሌላ አቅም የለኝም። ጸጋ በዝቶላቸው ያማሩ፣ ሀብት አግኝተው የተደላደሉ፣ በቁመታቸው አንቱ የተባሉ እጅግ ብዙ እህቶች በምድር ዙሪያ አሉ። አንቺ ግን ለእኔ ከእነዚህ ሁሉ ቆነጃጅት እጅግ በጣም ትለያለሽ። እናም ለደቂቃም ቢሆን ብትርቂኝ እስክትመለሽ ይጨነቃለሁ። አሁን ፍቅር የለም ብለው ችክ ለሚሉ ሰዎች ምሳሌ የሆንን ነውና መፈጠሬን እንድወድ ሆኛለሁ። በሀገራችን ትልቅ ተራራ የት ነው ያለው ብትባይ ወደ አይምሮሽ ቀድሞ ሊመጣ የሚችለው የሰሜን ተራራ ነው። እንደ እውነቱ ከሆነ ግን ትልቅ ተራራ በሰው ልጅ አይምሮ ላይ ብቻ ነው ያለው። ሐሳብን ማሸነፍ ችለው የነገሱ ከወደቁበት የተነሱ ጥቂቶች አይደሉም። በሐሳባቸው ተሸንፈው ደግሞ ወድቀው ያልተነሱ፣ ተስፋ ቆርጠው ራሳቸውን ያጠፉ፣ ብቸኝነት መርጠው ከሰው ጋር አብረው መኖር ያልቻሉ ቁጥራቸው ብዙ ነው። የኔ መጨነቅ ከጥርጣሬ እንዳልሆነ አውቃለሁ። ግን ደግሞ እምነቴ እንዳይጎድል ስለምታደርጊያቸው ሁሉም ነገሮች እያሰብኩ ደረቴን ነፍቼ በሆነና ባልሆነ ዝም ብሎ እንደሚስቅ ሰው ሆናለሁ። ዝም ብዬ ይስቃለሁ። ማሬ ከጎኔ አትራቂ። ምናልባት በሕይወት እስካለን ድረስ ያለን አማራጭ ተከባብሮ መኖር ብቻ ነው። እናም ገዳማት እየዞርኩ በየንጉሡ ለእግዚአብሔር የምለው ብዙ ቢሆንም እንድንከባበር አድርግ ግን አልለውም። ለምን ብትይ የተከበርሽ ሰው ስለሰጠኝ፣ ያልተሰጠኝ አላለምና ዘላለማዊቷ የኔ ሰው እወድሻለሁ ልሻለሁ። ሚኪ ማደጋስካር ነኝ።